ቢዮንድ ዘገባ እስቲ ዘገባውን እናረጋጋውና አሁን አሜሪካ የገባችበትን ረግረግ ጭቃ ሲቹዌሽን እስቲ እናውራበት። የረግረግ ጭቃ እንደምታውቁት አንዴ ከገባችሁ ምንድነው ወደፊትም ከተንቀሳቀስክ ትሰምጣለህ፣ ወደ ኋላም ከተመለስክ ትሰምጣለህ። ስለዚህ እዛው መሃል ላይ ቆመህ ዋይ ነው ይህ ሲቹዌሽን ማለት ነው። አሜሪካ እንደዚህ ሲቹዌሽን ውስጥ ያለችው። ሁለተኛ ደግሞ የእስራኤል ኢንክሪዚንግሊ የኢራን ባሊስቲክ ሚሳይሎች ኢንተርሰፕት ማድረግ አለመቻል መዳከም እየታየን ያለውና ስለ ሁለቱ ነገር እናውራ። the first thing ምንድነው አሜሪካ እንደምታውቁት ሚስካልኩሌት አድርጎ የገቡት ነገር ምንድነው የኢራን መንግስት ጎላቸው ምንድነው ነው ጎልና ፕላን እዚህ ጋር እናስቀምጥ። ጎላቸው የነበረው የኢራን መንግስት ገልብጦ ሌላ ፕሮ ዌስተርን የሆነ መንግስት መሾም ነው ማስቀመጥ ነው። ጎላቸው ይሄ ነው። ፕላናቸው ግን ሚስካልኩሌት የተደረገ ፕላን ነው። according to their ፕላናቸው ምንድን ነበር? አያቶላውን ከገደለን የሆነ ተቃውሞ እየተካሄደ ስለነበረ ሰሞኑን አያቶላውን ከገደለን ህዝቡ ተነስቶ መንግስቱን ይገለብጣል፣ መንግስቱ ይፈርሳል፣ ጸዴ ነገር ነው በሚል ነበር የገቡት። ግን ይህ ሚስካልኩሌሽን ከፍተኛ የሆነ ጉዳት እያመጣ ነው ያለው። አያቶላው ተገደሉ፣ ግን ይሄው 10ኛው ቀን ነው። ኢራን is not slowing down አካባቢውን ሁሉ እያተራመሰች ነው ያለችው። አለ like ኮማንዶ አለ እንደ ጭራሽ ደግሞ አሁን ሱፕሪም ሊደርም ልትሾም ነው። there is nothing they can do። ይህንን ደግሞ የአሜሪካ ናሽናል ኢንተለጀንስ ካውንስል የሚባል አለ 18 ኢንተለጀንስ ተቋማት የሚያወጡት ሪፖርት አለና ይህንን ናሽናል ኢንተለጀንስ ካውንስል ይህንን ሪፖርት ለትራምፕ አቅርቦለት ነበር። በዚህ ሪፖርት ላይ ኢራን ላይ ላርጅ ስኬል ሚሊታሪ ጥቃቶች መፈጸም የኢራን መንግስት አይጥለውም ብሎ አስቀምጦለት ነበረ። አያቶላውን ብንገል አያቶላ ሾመው ይቀጥላሉ። ተቃዋሚ እናስታጥቅ ብንል ደግሞ ኢራን ውስጥ የኢራን መንግስት ለረጅም ዓመታት የሰራበት ነገር ቢኖር የተደራጀ ተቃዋሚ እንዳይኖር ነው። ማስታጠቅ የምንችለውም ተቃዋሚ እዚህ ግባ የሚባል መንግስት ሊገለብጥ የሚችል ተቃዋሚ የለም። ምንም ልናደርግ አንችልም፣ ልንገለብጥ አንችልም የሚል የናሽናል ኢንተለጀንስ ካውንስሉ ሪፖርት አቅርቦለት ነበረ። ያው ትራምፕ አድቫይዘሮቹን አይሰማም፣ ገባ እስራኤልን ተከትሎ። አሁን ምን አይነት ሲቹዌሽን ውስጥ ያለው? ረግረግ ውስጥ ነው። ወደፊት መሄድ አይችልም፣ ወደ ኋላ መምጣት አይችልም። ወደፊት ከሄደ ምንድነው የሚሆነው? ወደፊት ከሄደና ጦርነቱን አስቀጥላለሁ ካለ አሜሪካ በታሪኳ እንደዚህ አይነት ጥቃት ደርሶባት አያውቅም። ባይዘው ከወርልድ ዋሮች በኋላ እንደዚህ አይነት ጥቃት ሚድል ኢስት ላይ ያሉትን ቤዞች በሙሉ ያወደመ ጥቃት ደርሶባት አያውቅም። ማንም እንደዚህ ጥቃት አደረሶባት አያውቅም ኤክሰፕት ኢራኒያኖች ናቸው አሁን እንደዚህ አይነት ጥቃት ያደረሱባት። ደን ወደፊት እንሄዳለን ካሉ በዚህ ልክ የሚደርስባቸው ጉዳት አለ። በኢንትሪሊየንስ ጉዳት እየደረሰባቸው ነው። ራዳሮቹ ለምሳሌ በየቤዞቹ ያስቀመጧቸው ራዳሮች ኢራን ታርጌት አድርጋ ስትመታ ነበረ። ቀጠር ውስጥ ያለ 1.1 ቢሊዮን የሚገመት 5000 ኪሎ ሜትር ራዲየስ ዲቴክት የሚያደርግ ራዳር ተመቷል። በየቤዞቹ ያሉትን ውድመቶች ታያላችሁ። ኢን ቢሊየንስ እየወደመ ነው። ከዛ በዚህ መተራመስ ደግሞ የተነሳ የሚድል ኢስት ሀገራት በትሪሊየን የሚቆጠር ኢንቨስትመንት ከአሜሪካ ሊያወጡ ነው። ያ ሁሉ ሲደመር ኢን ትሪሊየንስ የአሜሪካ ኢኮኖሚ እየሰመጠ ነው ያለው። ስለዚህ ወደፊት ከገፋች የበለጠ እየሰመጠች ነው የምትመጣው። ወደ ኋላ ደግሞ መለሳለሁ ካለች ይህን ሁሉ መሳሪያ አስጠግታ ይህን ሁሉ ወከባ ፈጥራ ይህን ሁሉ ነገር አድርጋ ጎሏን ሳታሳካ ኢራን መንግስት ሳትገለብጥ ተመለሰች ማለት ሽንፈት ነው፣ ውርደት ነው። አሜሪካ የገነባችውን ስም የሚያሳጣት ነው። ረግረግ ውስጥ ነው ያለችው። ወደፊትም ከሄደች ትሰምጣለች፣ ወደ ኋላም ከመጣች ትሰምጣለች። እንደዚህ አይነት ሲቹዌሽን ውስጥ ነው ያለችው። the other thing ቅድም ያነሳ ነው ኢንክሪዚንግሊ እስራኤል የኢራን ባሊስቲክ ሚሳይሎች ዲፌንድ ማድረግና ኢንተርሰፕት ማድረግ እየከበዳት እየመጣ ነው ያለው። ለዚህ ሁለት ሪዝኖች ነው እየተቀመጡ ያሉት። አንደኛ ኢራን ሚድል ኢስት ውስጥ ያሉትን የአሜሪካ ራዳሮችን ድብና አድርጋ መምታቷና ዲሴብል ማድረጓ ነው። ቅድም እንደነገርኳችሁ ቀጠር ውስጥ early missile detector የሆነ ራዳር ተመቶ 1.1 ቢሊዮን ዶላር ዋጋ ያለው ተመቶ ከጥቅም ውጭ ሆኗል። ባህሬን ውስጥ፣ ኩዌት ውስጥ እነዚህ ሚድል ኢስት ሀገራቶች ውስጥ ያሉትን የአሜሪካ ሚሳይል ራዳር ሲስተሞች ድብና አድርገው መተው ዲሴብል አድርገዋቸዋል። ይህንን ተከትሎ ከኢራን የሚነሱ ባሊስቲክ ሚሳይሎች በተለይ መጀመሪያ ላይ የተጠቀሙት የነበሩት አሮጌ ባሊስቲክ ሚሳይሎች ናቸው። አሁን ላይ ግን ያሉት እነ ሆራም ሻርፎር እና እንዲሁም ደግሞ ኸይበር የሚባሉት ፈጣን ባሊስቲክ ሚሳይሎችን ኢራን ስትተኩስ እነዚህ ራዳር ሲስተሞች ኦልሬዲ ዲሴብልድ ስለሆኑ እስራኤል ቀድማ ዲቴክት ማድረግ እየከበዳት ነው የመጣው። ስለዚህ እነዚህ ሚሳይሎች ኤርሊ ዋርኒንግ ሲስተም ዲቴክት ሳያደርጋቸው እስራኤል የሚደርሱበት ሲቹዌሽን እየተገኘ ነው ያለው። ሁለተኛው ደግሞ the other thing ደግሞ ያስቀመጡት አናሊስቶች and military አናሊስቶች and ሪፖርተሮች ያስቀመጡት ደግሞ ኢራን ከአንኖን ሎኬሽኖች ከማይታወቁ እስራኤልና አሜሪካ ከዚህ በፊት ባሊስቲክ ሚሳይሎች አሉባቸው ኦር ላውንቸሮች ይኖሩባቸዋል ብለው ከሚያስቡባቸው ቦታዎች ውጪ ከአንኖን ሎኬሽኖች ሚሳይሎች እየተኮሱ ነው ኢራኖች። ይህ ደግሞ ምንድነው የሚያሳየው? ኢራን ሌሎች የደበቀቻቸው ባሊስቲክ ሚሳይሎች ሊኖሩ እንደሚችሉ ነው። ሁለቱም ከባድ ሲቹዌሽን ነው ለእስራኤል። ይህንን ተከትሎ እስራኤል ኢንክሪዚንግሊ የኢራን ባሊስቲክ ሚሳይሎችን ዲፌንድ ማድረግ እየቻለች አይደለም። በባለፈው የጁን ጦርነት የምታስታውሱ ከሆነ ጦርነቱ 10 ቀን 11 ቀን እየደረሰ ሲመጣ አይረን ዶም ሙሉ ለሙሉ ነው ፌል እያደረገ የነበረውና አሁንም ፌል እያደረገ ያለበት ሲቹዌሽን እንዳለ ሪፖርቶች እየወጡ ነው። እስራኤል ውስጥ እንደምታውቁት በደንብ ሴንሰር እየተደረገ ነው። እስከ 5 ዓመቱ ሊያሳስራል የሚል ህግ መውጣቱን ሰምቼ ነበረ እና ምንድነው ሴንሰር እየተደረገ ነው። ተቀርጾ ምናምን የሚወጣ ነገር የለም ልክ እንደባለፈው
ጦርነት። ነገር ግን ሪፖርቶች እየወጡ እንዳሉት ግን ኢንክሪዚንግሊ የኢራን ባሊስቲክ ሚሳይል ዲቴክት አድርጎ ማክሸፍ እያቃታት ነው ያለችው እስራኤል። ኦን ቶፕ ኦፍ ዳት ደግሞ ይህ በሆነበት ሰዓት ደግሞ ዛሬ የኢራን ኢስላሚክ ሪቮሉሽናሪ ጋርድ ባሳወቀው መሰረት ከዛሬ ማታ ጀምሮ የሚያደርሳቸው ጥቃቶች ላይ በባሊስቲክ ሚሳይሎች ላይ 20% ብዛት ጭማሪና በድሮኖች ላይ ደግሞ 100% ብዛት ጭማሪ ተጠቅመው ጥቃቱ እንደሚቀጥል ዛሬ ሲዝት ነበር፣ ፕሮሚስ ሲገባ ነበረ። ከዛሬ ጀምሮ ጥቃቱን ሊያሰፋ እነዚህ 20% ብዛታቸው የሚጨምሩት ባሊስቲክ ሚሳይሎች ደግሞ የበፊቶቹ የድሮዎቹ ሚሳይሎች ሳይሆኑ እነ ኾራም ሻርፎር እና እነ ኸይበር የሚባሉት መሆኑ ነው እየተነገረ ያለው። ሶ እስራኤል ራሷን ዲፌንድ ማድረግ እየከበዳትና ራዳሮች ተመተው ዲቴክት ማድረግ እየከበዳት ባለበት ሰዓት እነዚህ አዳዲስ ባሊስቲክ ሚሳይሎች ቁጥራቸው ጨምሮ ወደ ጥቃት ሊገቡ እንደሆነ የኢራን ሪቮሉሽናሪ ጋርድ አሁን እያሳወቀ ነው ያለው። ሶ እስራኤል የሚደርስባት ይሄ ሁሉ ነገር ባለበት ሰዓት አሜሪካ ግን ሚስካልኩሌት አድርጋ የገባችበት ደለል አሁንም አፉን ይዟታል። ወደፊት መሄድ አትችልም። ወደፊት ከሄደች ኢኮኖሚዋ እና ትሪሊየንስ ኦፍ ዶላርስ ኤንድ ጉዳቶቹንም አሁንም የቀሯትም አሴቶች ካሉ ሚድል ኢስት ላይ እነሱም ይመታሉና በኢኮኖሚም በዲፕሎማሲም በምንም የምትሰምጠው ስምጠት አለ። ወደፊት ከገፋች ወደኋላ ከተመለሰች ደግሞ ሽንፈትና ውርደት ነው የሚያጋጥማት፣ መስመጥ ነው እሱም። ሶ እዚህ ረግረግ ውስጥ ነው ያሉት። ትራምፕ ይህንን ተረድተው እንግዲህ አንድ ነገር እየተናገሩ ነው ያሉት። መጀመሪያ ላይ የኢራንን ይሄ የሱፕሪም ሊደርና ይሄ ተቋም አለ አይደል፣ ክለርካል ገቨርንመንት ይባላል። ይሄ ክለርኩ ሱፕሪም ሊደር ሆኖ ይሄን መዋቅሩን በአጠቃላይ ይሄንን መዋቅር አፍርሰን ፕሮ ዌስተርን የሆነ ዲሞክራቲክ የሚሉትን ሳክስ መንግስት እንመሰርታለን ብለው ነበር የገቡት። አሁን ላይ ግን ይህንን የክለርካል መንግስት መቀበላቸውን እያሳዩ ነው ያሉት ትራምፕ። ቢኮዝ ትራምፕ አዲስ የሚመረጠው ሱፕሪም ሊደር ከኛ ጋር የሚደራደር መሆኑን ሜክ ሹር ማድረግ አለብን፣ ከኛ ጋር የሚደራደር መሆኑን ሜክ ሹር ማድረግ አለብን፣ አለበለዚያ ዋጋ የለውም የሚል ንግግር እየተናገሩ ነው። ሶ ከነሱ ጋር የሚደራደር እስከሆነ ድረስ ይህ ክለርካል እንትን እንዲቀጥል ትራምፕ ሊጥሉት እንደማይችሉ እንደተረዱ ነው የሚያሳየው። እንደዚህ አይነት ነገሮች እየተናገሩ ስለነበረ፣ በሌላ በኩል ግን ኢራን እንደምታዩት እንግዲህ አዲስ ሱፕሪም ሊደር ልትሾም ነው። ምንም መንግስቷ የሚወድቅበት ምንም አይነት ሲቹዌሽን እንደሌለ ነው እየታየ ያለው። ሶ ይህንን ተከትሎ እንግዲህ እነ ትራምፕ ይህንን የክለርካል አዲስ የሚመጣውን ሱፕሪም ሊደር ከኛ ጋር የሚደራደር እስከሆነ ድረስ ችግር የለውም ወደ ማለት እየመጡ ነው ያሉት። ናው ዘ ፕሮብለም ኢዝ ኢራን ምንድነው አሜሪካና እስራኤል በመጀመሪያው ቀን ጥቃት የገደሏቸው ሰዎች የገደሏቸው አመራሮች ከአሜሪካ ጋር ሊደራደሩ ይችላሉ፣ ሶፍት ናቸው ተብሎ ይታሰቡ የነበሩ ናቸው። በአሜሪካና በእስራኤል አናሊሲስ ውስጥ በቃ ለድርድር የተሻሉ ሰዎች ናቸው፣ ኦፕን ናቸው፣ ለድርድር ኦፕንነስ ያሳያሉ የሚባሉትን ሰዎች ነው ገለው የጨረሱት በመጀመሪያው ቀን። አኮርዲንግ ቱ ያው መንግስት ስለሚወድቅ ችግር የለውም ቢሞቱም እነሱም በሚል ነው ካልኩሌሽናቸው። ነገር ግን ይህንን አድርጎ ሲያበቁ መንግስቱ ሊወድቅ ስላልቻለ አሁን የቀሩት ሰዎች ግን ሃርድ ላይነር ናቸው፣ ድርድር የሚባል ነገር የማይቀበሉ ናቸው። ሶ ከማን ጋር ነው የሚደራደሩት ትራምፕ የሚለውን አይገስ ዊል ሲ